ወንጀለኛ መቅጫ ስነ ስርዓት ማሻሻያ ረቂቅ አዋጅ ከአዲሱ ወንጀለኛ መቅጫ ህግ ጋር በተጣጣመ ሁኔታ የህግ ረቂቅ ዝርዝር ውስጥ እንዲገባ አዲስ ሐሳብ እንዲካተት ይህንን የማሻሻያ ሞሽን ያቀርባለሁ። አመሰግናለሁ። የተከበሩ አቶ ወልደ ኢየሱስ ተራ ቁጥር 12 ላይ ያለው የማሻሻያ ሞሽን። አመሰግናለሁ። የተከበሩ አፈ ጉባኤ መስከረም 25 ቀን 2002 ዓ.ም የኢፌድሪ ፕሬዝዳንት ለሁለቱ ምክር ቤቶች ላቀረቡት የመክፈቻ ንግግር ምስጋናዬን አቀርባለሁ። ከዚህ በመቀጠል በፕሬዝዳንቱ ንግግር ውስጥ ሊካተቱ ይገባል የምላቸውን የማሻሻያ ሐሳቦች አቀርባለሁ። ለ2002 ዓመተ ምህረት ሊታወጁ ዝርዝራቸው ከተያዘው አዋጆች ጋር አንድ የንግድ አጣሪ ኮሚሽን አዋጅና የሸማቾች መብት ጥበቃ አዋጅ እንዲካተት የማሻሻያ ሐሳብ አቀርባለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር። የወንጀለኛ ስነ ስርዓት ማሻሻያ አዋጅ እንደሚያስፈልግ ምንም ጥርጥር የለውም። ከተሻሻለው የወንጀለኛ መቅጫ ህግ ጋር ተያይዞ የስነ ስርዓት አዋጁም መስተካከል አለበት ብቻ ሳይሆን ለማስተካከል የሚያስችል ዝግጅትም ተደርጓል። በርካታ ጥናቶች ተካሂደዋል። የተዘጋጁ ረቂቆችም አሉ። ረቂቁ እንደተጠናቀቀ ለምክር ቤቱ እንደሚቀርብ ምንም ጥርጥር የለውም። ነገር ግን ይህ ስራ ቀደም ሲል እንደጠቀስኩት ራሱን ችሎ የህግ ማሻሻያ የበርካታ ዓመታት የህግ ማሻሻያ እቅድ ይዞ ነው እየተፈጸመ ያለው። በየአመቱ በሚቀርብ እቅድ የሚካተት አይደለም። የበርካታ ዓመታት የራሱ እቅድ ያለው ፕሮግራም ነው። ስለዚህ ስራው መሰራት አለበት የሚለው ትክክልና ተገቢ ነው ብቻ ሳይሆን ስራው ለመስራት የሚያስችል ቅድመ ዝግጅትም እየተካሄደ እንደሆነ የምክር ቤት የሚያውቅ ይመስለኛል። ቢያንስ በህግ ኮሚቴ ያሉት የምክር ቤት አባላት የሚያውቁ ይመስለኛል ረቂቁ በምን ደረጃ ላይ እንዳለ። የወንጀለኛ ስነ ስርዓት አዋጅ ማሻሻያው ረቂቅ ምን ደረጃ ላይ ዝግጅቱ ምን ደረጃ ላይ እንደደረሰ የሚያውቁ ይመስለኛል። ረጅም ርቀት ሄዷል። ዝግጅቱ ረጅም ርቀት ሄዷል። እንደተጠናቀቀ ወደ ምክር ቤት እንደሚቀርብም ጥርጥር የለውም። ነገር ግን ይሄ በየአመቱ በሚቀርበው ሪፖርት ውስጥ የሚካተት መሆን የለበትም። ያቀራረብ ጉዳይ ነው። የራሱ የበርካታ ዓመታት እቅድ አለው። በዛው መሰረት ነው እየተፈጸመ ያለው። በዛው መሰረት እየተፈጸመ ባለበት ሁኔታ በየአመቱ በእቅድ ውስጥ በፕሬዝዳንት ሪፖርት ውስጥ እንዲካተት ማድረግ ተፈላጊም ጠቃሚም አይደለም። ስለዚህ ችግሩ የቀረበው ሞሽን ችግሩ በይዘቱ ላይ አይደለም። ይዘቱ ትክክልና ተገቢ ነው። ችግሩ የማይፈጸም መሆኑ ላይ አይደለም። የሚፈጸምና አስፈላጊው ዝግጅት የተደረገበትም ነው። ችግሩ አቀራረቡ ላይ ነው። በክቡር ፕሬዝዳንት ሪፖርት ውስጥ መካተት የሚገባው አይነት አይደለም። በራሱ እቅድ የሚካሄድ ስለሆነ የንግድ አጣሪ ኮሚሽን አዋጅንም በተመለከተ በተናጠል የሚታይ አይደለም። የንግድ አዋጁን በአጠቃላይ የንግድ ኮዱን በአጠቃላይ ነው ማየት ያለብን። የንግድ ኮዱን በአጠቃላይ ለማሻሻል ደግሞ ቀደም ሲል በተገለጸው የህግ ማሻሻያ መርሃ ግብር ውስጥ የተካተተ ጉዳይ ነው። የህግ ማሻሻያ መርሃ ግብር አለን። የራሱ ቅደም ተከተል አለው። የራሱ የጊዜ ሰሌዳ አለው። በራሱ ቅደም ተከተልና በራሱ ጊዜ ሰሌዳ መሰረት እየተፈጸመ ያለ ጉዳይ ነው። ይህንን ለበርካታ ዓመታት ሲካሄድ የነበረውንና በራሱ ቅደም ተከተልና የራሱ ጊዜ ሰሌዳ ይዞ እየተፈጸመ ያለውን ነገር ነጣጥለን ለማቅረብ ብንሞክር ያንን እቅድ ነው የምናፋልሰው። ያንን ፕሮግራም የረጅም ጊዜ ፕሮግራም ነው የምናፋልሰው። ስለዚህ በዛው ፕሮግራም በተያዘው መልክ እና በተያዘለት ቅደም ተከተልና ጊዜ ቢከናወን ይሻላል በሚል ነው በሪፖርት ውስጥ ያልተካተተው። እዚህም ላይ የይዘት ችግር የለውም፣ ያቀራረብ ነው ችግሩ። በመቀጠል በተራ ቁጥር 11 የቀረበውን የማሻሻያ ሞሽን እንዲያቀርቡ መድረኩን ለተከበሩ አቶ አሊ አበጋዝ ይሰጣሉ። አመሰግናለሁ። የተከበሩ አፈ ጉባኤ በሶስተኛው የምክር ቤቶች የሥራ ዘመን የመጨረሻ ዓመት መክፈቻ ክቡር የኢፌዴሪ ፕሬዝዳንት ባሰሙት ንግግር ላይ የፓርላማ ቡድን የሚከተለውን የማሻሻያ ሞሽን ያቀርባል። የኤሌክትሪክ እጥረትን እናስወግዳለን፣ የኢንዱስትሪ ልማታችንን ማፋጠን እንችላለን የሚለው ስለ ኑሮ ውድነትና የኤሌክትሪክ ኃይል ማመንጫ እጥረቶች ለመላው የሀገራችን ሕዝብ የደም ስር ከመሆናቸው አንፃር
በወር 15 ቀን መብራት ያገኘው የህብረተሰብ ክፍል የሚከፍለው የመብራት ሂሳብ ባልተጠቀመበት ወይም ባላበራበት በወር ሂሳብ መሆኑና የመጠጥ ውሃ እጥረትም መከሰቱ እንደገና ወደ ኩራዝ እንዳይገባም የነዳጅ ዋጋ ንረቱ የህብረተሰቡ የጡት ቁስል ሆኖ ቆይቷል። ይህንን ጉዳይ ለህዝቡ ግልገል ግቤ ደርሶልሃል፣ ፍንጫ መጥቶልሃል በሚለው ቃል ለአማን ላይ በሰማይ ሊሸፈን ስለማይችል በያዝነው ዓመት የመብራት መቋረጥ አይከሰትም ቢባልና የተደበረውን የዜጎቻችንን ስሜት የሚያነሳሳ ስኬት የበለጠ ለመፍጠር ከሚመለከታቸው ሁሉ ጋር በግንባር በመወያየት አበክረን እንሰራለን የሚለው አዲስ ሐሳብ እንዲካተት ይህንን የማሻሻያ ሞሽን የፓርላማ ቡድን እናቀርባለን። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ከህዝቡ ጋር በዚህ ጉዳይ ላይ በግንባር ተገናኝቶ መወያየት አስፈላጊም ጠቃሚም ነው። ነገር ግን ይሄ ውይይት በራሱ ኤሌክትሪክ አያመነጭም። ኤሌክትሪክ የሚያመነጨው ፊንጫና ግልገል ግቤ ነው። ስለዚህ ዋና ጉዳይ ፊንጫና ግልገል ግቤን እንደምንም ተረባርቦ መጨረስ ነው። እነዚህን መጨረስ ላይ ፊንጫ እንኳን በንጉሱ ጊዜ የተሰራ ግድብ ነው። ግልገል ግቤ ሁለት ግን ቶሎ ብሎ ማለቅ የነበረበት ነው። በሚፈለገው ፍጥነት በሚፈለገው ጊዜ አላለቀም። ያላለቀበት ምክንያት የራሱ ምክንያት ሊኖረው ይችላል። 26 ከሞላ ጎደል 27 ኪሎ ሜትር ነው ዋሻ። አንዳንድ አካባቢ ከመሬት ስር 1500 ሜትር ነው የተቆፈረው እና ይሄ ስራ በጣም አስቸጋሪ ነው። አስቀድሞ ለመተንበይም አስቸጋሪ ነው። በዚህ ምክንያት ነው የዘገየው። ነገር ግን በአሁኑ ሰዓት ብዙዎቹ ግድቦች ደርሰዋል። ግልገል ግቤ ሁለትም በየጊዜው እንደሚነገረው የመጨረሻ ትራያል ቴስት ላይ ነው ያለው እና በተግባርም በአሁኑ ሰዓት አብዛኛው ቤተሰብ መብራት ሳይቆራረጥ መብራት የሚያገኝበት ሁኔታ ተፈጥሯል። ባዶ ተስፋ ብቻ አይደለም። የተከዜ ግድብ ስራ ጀምሯል። ግልገል ግቤ ሁለትም ያው በሚቀጥሉት አጭር ጊዜያት ውስጥ ወደ ስራ የሚገባ ይሆናል። በተመሳሳይ መልኩ 18 ኪሎ ሜትር ዋሻ ቁፋሮ የሚጠይቅ የጣና በለስ ፕሮጀክትም በያዝነው ዓመት ይደርሳል። ስለዚህ በያዝነው ዓመት በጠቅላላ እስካሁን ባለፉት ጥቂት ሳምንታት እንደተጀመረው ለህብረተሰቡ አገልግሎቱን በተገቢው መጠን ለማዳረስ ይቻላል። ከዛም አልፎ አንዳንድ ፋብሪካዎች 24 ሰዓት መብራት ያላገኙበት ሁኔታ አለ። ለቀጣዩ 24 ሰዓት አገልግሎት የሚያገኝበት ሁኔታ እናመቻቻለን። ስለዚህ የተከበሩ አቶ አሊ ያቀረቡት ስጋት ባለፈው ዓመት ከነበረው ሁኔታ ተነስቶ ስጋቱ ተገቢ አይደለም ባይባልም የቀረበው መፍትሄ ግን በቂና ትክክለኛ ነው ብዬ ነው የማስበው። በመቀጠል በተራ ቁጥር 13 የቀረበው ማሻሻያ ሞሽን አቅራቢው ባይኖሩም የመጀመሪያው ክፍል ያለፈው ዓመት ግብ በተሳካ ሁኔታ ተሳክቷል የሚለው ላይ ማሻሻያ ያቀረቡ ስለሆነ በሱ ላይ ያለውትን አስተያየት እንዲገልጹ መድረኩን ለክቡር ጠቅላይ ሚኒስትር ይሰጣል። 13ኛው ሞሽን የመጀመሪያው ክፍል የሚለው ባለፈው ዓመት የተቀመጡት ግቦች በተሳካ ሁኔታ ተጠናቋል በማለት በፕሬዝዳንቱ የመክፈቻ ንግግር ውስጥ የተካተተው በሀገሪቱ ውስጥ ያለውን ሁኔታ የማያንጸባርቅና የተጋነነ አባባል ሲሆን በተለይም የመሰረታዊ የምግብ እህል ዋጋ ንረት እየቀጠለ እያለ በባላገሩ ያለው ረሃብ እየተስፋፋና የሰፊው ሕዝብ የመግዛት አቅም እያሽቆለቆለ ሳለ ይህ አባባል አሳሳች በመሆኑ ባለፈው ዓመት የተቀመጡት ግቦች ከሞላ ጎደል የተሳኩና የሚያበረታታ ቢሆንም በተለያዩ ችግሮች እንደተፈለገው አልተሳካም ተብሎ እንዲስተካከል መነሻ አድርገው ያስቀመጧቸው ነጥቦችን ለምሳሌ ዋጋ ግሽበትን በተመለከተ ቀደም ሲል ማብራሪያ የተሰጠበት ጉዳይ ነው። የክቡር ፕሬዝዳንቱ ሪፖርት የሚለው እድገቱን በተመለከተ ከ10 በመቶ በላይ እናድጋለን ብለን ነበር። ከ10 በመቶ በላይ አድገናል።
የዋጋ ግሽበትን በተመለከተ የዋጋ ግሽበትን እንቆጣጠራለን ብለን ነበር። ባለፈው ቀደም ሲል እንደገለጽኩት ያለፉት ጥቂት ወራት ሪፖርት በምናይበት ወቅት ለምሳሌ ወርሃዊ የዋጋ ግሽበቱ ከዜሮ በታች ነው። እናም ወደ 10 በመቶ ለማድረስ አመታዊ የዋጋ ግሽበቱ ወደ 10 በመቶ ለማድረስ የሚያስችለን ጥሩ ሁኔታ ላይ እንገኛለን። ይሄ የኢትዮጵያ መንግስት አቋም ብቻ ሳይሆን የዓለም አቀፍ ድርጅቶች አቋምም ጭምር ነው።